በኢትዮጵያውያን ልብ ውስጥ የነገሰው ተወዳጁ ድምፃዊ ቴዲ አፍሮ ማን ነው? አስገራሚ የኋላ ታሪኩ ሲፈተሽ እኔ ሳዳምጥ ውስጥ ነው ማዳምጠው። ከመደነቅ በላይ ነው የሚሆንብኝ። ማለት ልጄ ስለሆነ አይደለም። እውነት ለመናገር ይሄ አሻማም እኮ ጥልቅ ነው የቴዲ ግጥም። በህይወቴ ቃሉን እንኳን ሰምቼ የማላቀውን ነገር ተጠቅሞ ሲያመጣው ምን ጉድ ነው የምለው። ለካንዲ ነው ማለት ያልሆነ በጣም ነው የሚገርመኝ። ቢያንስ 10 ጊዜ አዳምጬው ነው የሚገባኝ። ሲገባኝ ደግሞ ይገርመኛል። አገሬ ሞተበት የታለቅሳል። ዝነኛው ድምፃዊ ቴዲ አፍሮ ከአባቱ ከአቶ ካሳሁን ገርማሞና ከእናቱ ወይዘሮ ጥላዬ አራጌ አዲስ አበባ ውስጥ ነበር የተወለደው። ቴዲ ሙዚቃ የመስራት ፍላጎት ቢኖረውም አባቱ ግን አጥብቆ ይቃወመው ነበር። እርሱ ግን ለሙዚቃ ያለው ፍላጎት ከፍተኛ ስለሆነ ከአባቱ እየተደበቀ ይዘፍን ነበር። ሕፃን ሆኖ የሚጽፋቸው ግጥሞች እጅግ አስገራሚና አስደማሚ ነበሩ። እርሱ ድምፃዊ መሆን ቢፈልግም አባቱ ግን አርፈ ተቀመጥ፣ ሙዚቃ ላንተ አይሆንም ይለው ነበር። ቴዲ ግን ለሙዚቃ ያለው ፍላጎት ላቅ ያለ ስለሆነ ራሱ ግጥም እየጻፈ ከአባቱ ተደብቆ ያንጎራጉር ነበር። በኋላም ቀስ በቀስ እንቁላል በእግሩ ይሄዳል እንዲል ያገሬ ሰው 1-2 እያለ ወደ ሙዚቃው ዓለም ገባ። በፊት አባቱ አርፈ ተቀመጥ እንዳለው ቴዲ የሙዚቃ ልምምዱን አቁሞ ቢሆን ኑሮ ዛሬ መላው ኢትዮጵያዊ የሚያጨበጭብለት ድምፃዊ ቴዲ አፍሮ የለም ነበር፣ ወይንም ደግሞ ኢትዮጵያ ቴዲን የመሰለ ድምፃዊ አይኖራትም ነበር። ቴዲ ለአባቱ የተለየ ፍቅር እንዳለው ይናገራል። አባቴን በጣም ነው የምወደው፣ እርሱም በጣም ነበር የሚወደኝ። የዛሬን አያርገውና አባቴ ከኔ ተነጥሎ ምግብ እንኳን አይበላም ነበር ይላል። ቴዲ በአንድ ኢትዮጵያዊነት የሚያምን፣ ዘረኝነትንና ጥላቻን አጥብቆ የሚጠላ፣ ኢትዮጵያንና ሕዝቦቿን በኪነ ጥበብ አንድ ለማድረግ ብዙ ጥረት ያደረገ ታላቅ ድምፃዊ ሲሆን ኢትዮጵያ ውስጥ አሉ ከሚባሉ ድምፃውያን መካከል በግንባር ቀደምነት የሚጠቀስ ታላቅ ድምፃዊ ነው። ኢትዮጵያዊነትን ለቴዲ ማስተማር እርሱ እንዳለው ለእናት ምጥ እንደማስተማር ነው። ቴዲ አፍሮ ስለ አባቱ ሲናገር እንዲህ ብሎ ነበር። ሕፃን ሁኜ ተደናቅፌም ሆነ በሌላ ምክንያት ሳለቅስ አባቴ አያጽናናኝም ነበር። ተነስ፣ የወደቅከው ራስህ ነህ፣ የጣለ ሰው ስለሌለ ማልቀስ የለብህም ይለኛል። 18 ዓመት ሲሞላህ ደግሞ ከቤት አባርርሃለሁ ይለኝ ነበር። ይህንን ያለኝ ግን በጥላቻ ሳይሆን ልክ በሰለጠነ ዓለም የሚኖሩ ሰዎች እንደሚያደርጉት በራስ መተማመን እንዲኖረኝ በማሰብ ነበር። አባቴ በጣም ልዩ አባት ነው። ለእኔ ያለው ፍቅር እጅግ ይገርመኛል። ምግብ እንኳን ከኔ ተነጥሎ መብላት አይወድም። በእርግጥ ማንኛውም አባት ለልጁ ጥሩ ነው። የኔ አባት ግን ለእኔ ለራሴም ይገርመኛል። ሁለተኛ ደረጃ ትምህርቴን ስጨርስ ደግሞ ኮምፒውተር ቤት አስገባኝ። እኔ ግን በዚያ ሰዓት ተደብቄ ሙዚቃ እሰራ ነበር። ይህንን ሲሰማ ትምህርቴን አስቆመኝ። በኋላ ደግሞ የ12ኛ ክፍል ትምህርቴን ስጨርስ ካሁን በኋላ የቤት ኪራይ ትከፍላለህ አለኝ። እርግጥ ሲቀልድ ነው። ይህንን ይለኝ የነበረው በዛን ወቅት የምኖርበት ቤት የኔ ቤት እንዳልሆነና ራሴን መቻል እንዳለብኝ ስላሰበ ነበር። አባቴ ሁልጊዜ በዚህ ዓለም የፈለግከው መሆን ትችላለህ፣ ምርጫው ያንተ ነው ይለኝ ነበር። አሁን ለደረስኩበት ስኬትና ጥንካሬም ትልቁን ሚና የተጫወተው አባቴ ነበር በማለት ቴዲ አፍሮ ስለ አባቱ ተናግሯል። የቴዲ አፍሮ ወላጅ እናት ወይዘሮ ጥላዬ አራጌም ስለ ልጇ ቴዲ አፍሮ ስትናገር እንዲህ ትላለች። ቴዲ የኔ ልጅ አይደለም፣ ከኢትዮጵያ ሕዝብ ጋር እጅና ጓንት ሆኖ ያደገ የሕዝብ ልጅ ነው ትላለች። የቴዲ አፍሮ ወላጅ እናትና አባትም በተለያዩ የኪነ ጥበብ ስራዎችና በቲያትር ስራዎች ላይ በመሳተፍ ይታወቁ ነበር። ጥበብ ፊቷን ወደ ቴዲ አፍሮ ያዞረች ይመስላል። የሚሰራቸው ሙዚቃዎች ተሰምተው የማይጠገቡና ዘመን ተሻጋሪ ጥልቅ የሆነ መልእክትን በውስጣቸው የያዙ ናቸው። የሙዚቃዎቹ ግጥሞች ዝም ብለው የተጻፉ ሳይሆን በእውነተኛ ታሪክ ላይ የተመሰረቱ ናቸው። አንድ ጤነኛ የሆነና በትክክለኛው ሚዛን ላይ የቆመ ሰው ቴዲ አፍሮን መጥላት አይችልም። ምክንያቱም ቴዲ አፍሮ ብሔርተኛ አይደለም፣ ሆኖም አያውቅም። ኢትዮጵያንና ሕዝቦቿን አንድ ለማድረግ ሌትና ቀን የሚሰራ ታላቅ ድምፃዊ ነው። ቴዲ አፍሮ ከሙዚቃ ስራዎቹ በተጨማሪ በተለያዩ የበጎ አድራጎት ስራዎች ላይ በመሳተፍ ለኢትዮጵያ ሕዝብ ዘርና ብሔር ሳይመርጥ ድጋፍ ሲያደርግ ቆይቷል። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ከፍተኛ አስተዋጽኦን ያበረከተው ታላቁ ድምፃዊ ቴዲ አፍሮ በከፍተኛ የሀገር ፍቅር እየተመራ በርካታ ሀገራዊ ሙዚቃዎችን ሰርቷል። ቴዲ የኢትዮጵያ ሕዝብ ሲከፋው እርሱንም ይከፋዋል። የኢትዮጵያ ሰላም ያሳስበዋል። ስለ ሀገሩም ሁሌ ይጨነቃል። ሀገሩን በጣም ከመውደዱ የተነሳ የፈለገበት ሀገር መኖር እየቻለ እርሱ ግን የሚኖረው ኢትዮጵያ ውስጥ ነው። ቴዲን ለመጥላት በቂ ምክንያት ያለ አይመስለኝም። ቆም ብለን እናስብ። ምክንያቱም ለወደፊት ቴዲን የሚተካ ድምፃዊ ይኖራል ብሎ ለመገመት ይከብዳል። የዘመናችን ኮከብ ድምፃዊ ቴዲ አፍሮ ነው። ቴዲ አፍሮ በጣም ብዙ አድናቂዎች ያሉት ቢሆንም በዛ ልክ ደግሞ በእርሱ ዕውቀት፣ ጥበብና ብቃት ደግሞ አይናቸው የሚቀላ አንዳንድ ትልቅ የሚመስሉ ነገር ግን በጣም ትንሽ ሰዎች አሉ። እነዚህ ሰዎች የኢትዮጵያን አንድነትና ሰላም የማይፈልጉ ናቸው።
በኢኮኖሚ ምክንያት ከሀገራቸው ከተሰደዱ በኋላ ቤታቸውን ዘግተው በሶሻል ሚዲያ የጦርነት ነጋሪት የሚጎስሙ ልባቸው ሳይሆን አፋቸው አርበኛ የሆኑ ሰዎች ናቸው። ከነዚህም የቴዲ አፍሮ ተቃዋሚዎች መካከል ይህች በምስሉ ላይ የምትመለከቷት ግለሰብ አንዷ ናት። የትግራይ ህዝብ መብት ተቆርቋሪ ነኝ የምትለው ይህችው ግለሰብ ለትግራይ ህዝብ የምትቆረቆር በመምሰል የትግራይን ህዝብ ወደ ጦርነት እንዲገባ ቤቷን ዘግታ ሁልጊዜ የጦርነት ነጋሪት የምትጎስም ግለሰብ ናት። በጣም የሚያስገርመው ነገር ግን የትግራይ ህዝብ ተርቦና ተጠምቶ በየቦታው ሲሞትና በየቦታው ሲወድቅ ድምጽ ሆና አታውቅም። ነገር ግን ሁልጊዜም በስደት ላይ ሆና የጦርነት ነጋሪት ትጎስማለች። እርዳታ ያደረገውና ለትግራይ ህዝብ የደረሰው ግን የዘመናችን ጀግና ወጣት አዶናይ ነበር። ይችን ግለሰብና መሰሎቿን እየሰሙ በርካታ የትግራይ ወጣቶች የአካል ጉዳተኛ ሆነዋል። መተኪያ የሌለውን ውድ ህይወታቸውንም አሳልፈው ሰጥተዋል። እርሷ ግን ሁልጊዜ የጦርነት ነጋሪት እየጎሰመች በርካታ የትግራይ ወጣቶችንም ወደ ጦርነት እየማገደች ቤቷ ተቀምጣ እየፎከረች አሁንም ትገኛለች። ውድ ኢትዮጵያውያንና የትግራይ ወጣቶች ይችን ግለሰብና መሰሎቿን ባለመስማት ራሳችንን ከጥፋት እናድን የዕለቱ መልእክታችን ነው። ለዛሬ እዚህ ላይ አበቃን። መልካም ቀን ተመኘን።